ከጠየቁት ጥያቄ በላይ ዛሬ ላይ በቃ ብዙ ጥያቄ ፈጥሮብኛል። ለምን ጥያቄ ፈጠረብኝ? አንደኛ በቃ እኔ አንደኛ እዚህ ጋር ኦርቶዶክሶችን በእንጨት ያመልካሉ ምናምን እንደሚባለው በድንጋይ ያመልካሉ፣ ሙስሊሞች በድንጋይ ነው የሚያመልኩት ይላሉ። እና ከዛ ስለዛ ነገር ስለሆነ በቃ ያንን ነገር ይዘ ነው የምታድግና ብቻ ብዙ ከባድ ነገር አለው። ግን ብቻ እኔ ምን እንደምላ አላውቅም፣ ቃላት ነው የሚያጥረኝ። ዛሬ ላይ እንደዚህ ሆንኪም ብዬ ሌላ ነገር ማምጣት አልፈልግም። ግን ብቻ በውስጥ እናወራለን እና እንደዛ ስለሆነ እስልምና ሃይማኖትን ለመቀበል የእውነት አንዴም ሁለቴም ሳይሆን በቃ በጣም ከምነግርህ በላይ ዝግጁ ነኝ። ያ ማለት ግን ይህንን ስለነገርከኝ ብቻ ሳይሆን እኔ ስለ እስልምና የሚያሳውቀኝ በደንብ እንድታሳውቀኝ እፈልጋለሁ። ገባህ አይደለ? እኔ ሌሎች እስላሞች ልጆች አውቃለሁ፣ ሙስሊሞች ልጆች ቁርአን የቀሩ ሶላት የሰገዱ ምናምን አውቃለሁ። ግን ደግሞ አንተ በደንብ ታውቃለህ ብዬ ያሰብኩት ለምን እንደሆነ ታውቃለህ? አንደኛ ለራስህ ሃይማኖት ብቻ ሳይሆን ለሁለቱም ሃይማኖት አነጻጽረህ ነው እንትን የምትለውና በቃ አንዳንዴ ሚዲያ ላይ ስትሆን፣ ሶሻል ሚዲያ ላይ ስትሆን እዚህ ጋር ወይ ለፎሎ ያደርጉታል ወይ ለሆነ ነገር ያደርጉትና የራሳቸውን ሃይማኖት ብቻ ነው ገልብጠው የሚያሰሙት ማለት ነው። ገባህ አይደለ? ክርስቲያኖቹ ሙስሊሞቹ። ለምን እዛ ጋር መጀመሪያ የሄድኩባቸው ልጆች ምንድን ነው ያሉኝ? አንቺ ትክክለኛውን ሃይማኖት መኖር ካለብሽ ትኖሪያለሽ፣ ካልኖርሽ ደግሞ አንቺ እንደውም ክርስቲያን አትመስሊኝም ምናምን ነው ያሉኝ። ያ መሆን የለበትም። ሲቀጥል ያው ይህንን ከጥፋት ብቻ ባልወስደውም ግን እንደዛ መሆን አልነበረበትም። ግን ችግር የለውም። ለምን እኔ ከዛ ከኦርቶዶክስ ልጅ ጋር መጣላት የማልፈልገውን አጣልተውኛል። ገባህ አይደለ? እኔ ፈልጌው ወይም አስቤበት ሳይሆን እንደዛ መሆን የለበትም። ማለት እዚህ ጋር የትኛውን ሃይማኖት ወይም ደግሞ የሰው ልጅ ምን አይነት ነገር ይዞ እንደሚመጣ አይታወቅም። ገባህ አይደለ? እኔ ዛሬ ሄጄ ሴትዮዋ ዛሬ ሄዳ ገትታ ይዛኝ ሄዳ ያንን ነገር ባልሰማ ኖሮ ወደ አንተም ጋር ወደዛም ወደ ልጅ ጋር አልደውልም፣ ያንንም ልጅ አላወራውም። ያንንም ልጅ አወራሁት በመሰለህ ዋትስአፕ ላይ ነው የምናወራው እና ከዛ ዛሬ እኮ ሴትዮ መስጊድ ይዛኝ ሄዳ አዛን ሲባል ደንግጬ ሴትዮዋን ጨመደርኳት እና ፈጣሪዬ አንተ እውነት ካለህ አንተ እውነት ፈጣሪ ከሆንክ ትክክለኛ ሃይማኖትን አሳየኝ ማለት በቃ ግለጽልኝ እና ደግሞ በትክክለኛ ሃይማኖት እንድጠራ ወይም ደግሞ ትክክለኛ አምልኮት እንዲኖረኝ አድርገኝ ብዬ ጸለይኩ ምናምን ስለው ከዛ ሁሌም ይነግረኛል ስለአንተ ለምን እሱ ጋር አትሄጂም ግን ያኔ እንደዛ ሲሉ ጭራሽም ነው የምንትን ማለው ማለት ነው። ለምን በቃ እሱን እንደ ጥላቻ አንተ የራስን ሃይማኖት እንትን ለማለት የሰው ሃይማኖት እያነቅ ምናምን ያንን ነገር ነው እናምለው። ከዛ ዛሬ ግን ምንም ሳይለኝ ልጁ አንድ ቃል ብቻ ያንተን ነገር ነገረኝ። በቃ ሁሱ ብለሽ ሰርች አድርጊ ምናምን አለኝ። ሰርች አደረጉ። በስምህ ብዙ ልጆች አሉ። ያው በስምህ ብዙ ልጆች ቢኖሩም ያው ፈጣሪ ብሎ አገናኘኝ ማለት ነው። ለምን እኔ ሁሱ ብዬ ከ10 ምናምን ልጅ በላይ ነው ፎሎ ያደረጉት። በቃ ያንተ እየመሰለኝ ለምን አንድ አይነት ቪዲዮ ስለሆነ የምትለቁት ያን ያክል አይለይም እና ከዛ ሁሉንም እንደዛ አድርጌ ምናምን አደረግኩኝ። ከዛ መጨረሻ ላይ እነዛ ልጆች ጋር ገባሁ። እነዛ ልጆች ጋር ስገባ ያጸብም ቢኖርም አንተን እንዳገኝ እረዳኝ ማለት ነው። እና ከዚህ በላይ ያው የማምንበት ነገር የለም ማለት ነው። ዱዓ ባደረግኩበት ወይም ደግሞ ጸሎት ባደረግኩበት ሰምቶኝ ከዚህ አድርሶኛል። ስለዚህ ያው እሺ፣ በጣም ጥሩ። እና አሁን እስልምናን ለመቀበል ዝግጁ ነሽ ወይስ ነገር ይመስል? አዎ ዝግጁ ነኝ። ግን ዝግጁ በሆነም በደንብ በዚህ ብቻ አንድ በቃ አልፈልግም ይሄን አስረዳዋት ብለህ ለምን እዚህ ጋር ነገርከኝ እንደዚህ ናቸው አልከኝ እንጂ ስለ እስልምና አላወቅም። ኢስላም ብሎ ማለት ለአንድና ብቸኛ ለሆነው አምላክ ለአላህ መገዛት ማለት ነው። معنى الإسلام يعني الاستسلام لله والانقياد له بالطاعة والخلوص من الشرك والبراءة من أهله. هذا هو الإسلام. إسلام ብሎ ማለት ትርጉሙ ራስን ለአንዱ አምላክ ፈቃድን ማስገዛት ያኔ እርሱን በብቸኝነት መገዛት ማለት ነው። በእርሱ ላይ ቅንጣትን ሳናጋራ ነቢያቶች ይህን ያዘዙት በእርሱ ላይ ቅንጣት ሳናጋራበት እርሱን በብቸኝነት እያመለክን መኖር هذا هو الإسلام. وما خلقت الجن والإنس إلا ليعبدون ይላል አላህ። ሰዎችን እኔን እንዲገዙኝ እንጂ ለሌላ ዓላማ አልፈጠርኳቸውም ይላል። ነቢያቶችን ሁሉ ያስተማሩት ኢስላም ይህ ነው። አላህ በቁርአን ላይ ሲናገር ምን ይላል?
ወለቀድ በዐስና ፊ ኩሊ ኡመትን ረሱለን አን ዕቡዱ ላህ ወጅተኒቡ ጣጉት ይላል። ሙሐመድ ሆይ በእርግጥም ወደ እያንዳንዱ ህዝብ ነቢያትን ልኬያለሁ። እነዚያም ነቢያት ሲያስተምሩ የነበሩት አላህን በብቸኝነት ተገዙ፣ ከእርሱ ውጭ ያሉ ጣዖቶችን ሁሉ ራቁ በማለት ነበር ይላል። ኑሕ ለምሳሌ ወለቀድ አርሰልና ኑሐን ኢላ ቀውሚሂ ፈቃለ ያ ቀውሚ ዕቡዱ ላህ ማለኩም ምን ኢላህን ገይሩ እያለ ይናገራል። በእርግጥም ኖህን ወደ ህዝቦቹ ልኬው ነበር ይላል አምላክ አላህ። እርሱም ሲያስተምራቸው ምን አለ? ህዝቦቼ ሆይ አላህን በብቸኝነት ተገዙ፣ ከእርሱ ውጭ ሌላ ማንም ጌታ አምላክ የላቸውም ይላቸዋል። ወኢላ ዓድን አኻሁም ሁዳ ቃለ ያ ቀውሚ ዕቡዱ ላህ ማለኩም ምን ኢላህን ገይሩ ወኢላ ሰሙድ አኻሁም ሷሊሓ ቃለ ያ ቀውሚ ዕቡዱ ላህ ማለኩም ምን ኢላህን ገይሩ። ሁሉም ነቢያት ይህን ያስተማሩት ይህ ነው ኢስላም ብሎ ማለት አላህን በብቸኝነት መገዛት፣ ከእርሱ ውጭ ያሉ ባዕድ አምልኮዎችን ሁሉ መራቅ። መሲሁም ያስተማረው ይሄን ነበር። ወኢነ አላህ ረቢ ወረብኩም ፈዕቡዱሁ ሃዛ ሲራጡ ሙስተቂም ይላል። መሲሁ ምን አላ? የእኔም ጌታ የእናንተም ጌታ እርሱ አላህ ነው፣ እርሱም በብቸኝነት ተገዙት፣ ይህ ነው ቀጥተኛው መንገድ አላቸው ይላል። ሙሴም ይህን ያስተማረው ኢነማ ኢላሁኩም አላህ ላ ኢላሃ ኢላሁ ወሲዐ ኩለ ሸይን ዒልማ ለሙሴ፣ አምላካችሁ እርሱ አላህ ብቻ ነው፣ ከእርሱ በስተቀር ሌላ ማንም አምላክ የለም፣ እውቀቱም ሁሉን ቦታ ያካበበ ሆነ እያለ ይናገራል። አብርሃም ይህን ያስተማረው ወኢብራሂም ኢዝ ቃለ ሊቀውሚሂ ዕቡዱ ላህ ወተቁሁ ዛሊኩም ኸይሩን ለኩም ኢን ኩንቱም ተዕለሙን ኢነማ ተዕቡዱነ ሚን ዱኒ ላሂ አውሳነን ወተኽሉቁነ ኢፍካ ኢነ ለዚነ ተዕቡዱነ ሚን ዱኒ ላሂ ላ የምሊኩነ ለኩም ሪዝቃ ፈብተጉ ዒንደ ላሂ ሪዝቀ ወዕቡዱሁ ወሽኩሩ ለህ ኢለይሂ ቱርጀዑን ይላል። አብርሃም ለህዝቦቹ ምን አስተማራቸው? ህዝቦቼ ሆይ አላህን በብቸኝነት ተገዙ፣ እርሱንም ብቻ ፍሩት፣ የምታውቁ ብትሆኑ ይህ ለእናንተ የተሻለ ነው አላቸው። ከዚያም በኋላ አብርሃም ከአላህ ውጭ ያሉ ባዕድ አምልኮችን ሁሉ ጣዖት ብሎ ጠራቸው። ኢነማ ተዕቡዱነ ሚን ዱኒላሂ አውሳነን አላቸው። እነዚያ ከአላህ ውጭ የምትገዟቸው ሁሉ ጣዖቶች ናቸው አለ። ወተኽሉቁነ ኢፍካ በራሳችሁ አማልክት ናቸው ብላችሁ ፈጥራችኋቸው ነው አለ። የሰው ፈጠራዎች ናቸው ከአላህ ውጭ ያሉ አምላክ ተብለው የሚጠሩ ሁሉ ራሳቸው ሰዎች አምላክ አድርገዋቸው ነው እንጂ አምላክ ምንም አጋር የለውም። ከእርሱ ውጭ ሌላ ማንም አምላክ የለም። ወተኽሉቁነ ኢፍካ ኢነ ለዚነ ተዕቡዱነ ሚን ዱኒላህ ላ የምሊኩነ ለኩም ሪዝቀን አላቸው። አብርሃም ምን አላ? እነዚያ ከአላህ ውጭ የምትገዟቸው ሁሉ ለእናንተ ሲሳይን ሊለግሷቸው አይችሉም ማለት። ፈብተጉ ዒንደ ላሂ ሪዝቅ፣ ሲሳይን ስትፈልጉ ከአላህ ብቻ ፈልጉ ጸጋ። ወዕቡዱሁ ወሽኩሩ ለሁ ኢለይሂ ቱርጀዑን፣ እርሱንም በብቸኝነት ተገዙት፣ ስለዋለላችሁም ጸጋ እርሱን ብቻ አመስግኑት፣ በምትሞቱም ጊዜ ወደ እርሱ ነው የምትመለሱት ይላል። እና ይህ ነው አምላክ አላህ ስብሐነሁ ወተዓላ ለዚህ ዓላማ ነው የፈጠረን፣ እርሱን በብቸኝነት እንደሚገዛ ነቢያቶችንም ሁሉ የላካቸው ይህን አስተምሮ ለትውልድ እንዲያስተምሩ ዘንድ ነው። ለአላህ ስብሐነሁ ወተዓላ ታዛዥ መሆን፣ እርሱን በብቸኝነት ማምለክና መገዛት፣ ከእርሱ ውጭ ያሉ ባዕድ አምልኮዎችን መራቅ። ሀዛ ሁወ ልኢስላም፣ ይህ ነው ኢስላም ብሎ ማለት ነው። እሺ ማለት ከአባ ማለት ምን ማለት ነው? ማለት ከአባ ምንድን ነው? በጣም ጥሩ። ካዕባ ማለት መካ ላይ የሚገኘው ያ አራት ማዕዘኑ ካዕባ ይባላል። አይ ማለት እሱን አውቃለሁ፣ ግን ማለት እናንተ የምታመልኩት ነው ወይስ የአላህ አምሳያ ነው? ምንድን ነው? አይደለም፣ የምናመልከውም አይደለም፣ የአላህም አምሳያ አይደለም። አቅጣጫ ብቻ ነው፣ የሶላት አቅጣጫ። እንግዲህ ሰዎች ወደ ተዘበራረቀ ቦታ ወደ ተለያየ ቦታ እንዳይሰግዱ ወደ አንድ አቅጣጫ ብቻ እንዲሰግዱ የተቀመጠ ምልክት ነው። አላህ ስብሐነሁ ወተዓላ ነው እንዲሰራ ያዘዘው። ነቢያቶች ናቸው የሰሩት። ለትልቅ ዓላማ ነው የተሰራው፣ ለሶላት አቅጣጫ ይሆን ዘንድ እና የሐጅ ስነስርዓት መፈጸሚያ ይሆን ዘንድ፣ ሁለቱን ታላላቅ የእስልምና መሰረቶች መፈጸሚያ ይሆን ዘንድ ነው። ሶላት ወአልሐጅ፣ የሶላት አቅጣጫ እና የሐጅ መፈጸሚያ ቦታ እንጂ ሌላ አይደለም። አላህ ስብሐነሁ ወተዓላ አቅጣጫ ብቻ እንደሆነ በቁርአን ላይ ሲገልጽ ምን ይላል? ፈወሊ ወጅሀከ ሸጥረል መስጂዲል ሐራም ይላል። ሶላትን በምትሰግድ ጊዜ ፊትህን ወደ ቂብላ አቅጣጫ ዙረህ ስገድ ይላል። አቅጣጫ ብሎ ቃል በቃል ይጠራል፣ የስግደት አቅጣጫ እንጂ ሌላ አይደለም። መዝሙረ ዳዊት ላይ ዳዊት ሲናገር ወደ ቤተ መቅደስህ ዙሬ እሰግዳለሁኝ ይላል። አየሽ፣ ወደዚያ ስለሰገደ ያንን አምላክ አድርጎታል አይደለም። ወደ እርሱ አቅጣጫ ይዞሩና ይሰግዱ ነበረ። ሻላ ይህ ነው። እሺ፣ ሌላ ጥያቄ አለሽ? ሌላ ምን ልጠይቅ?
እሺ ነቢዩ መሐመድ ለምንድን ነው የ9 ዓመት ልጅ አገባው? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እናታችን ዓኢሻን ለምንድን ነው ያገቧት? ከአላህ ስብሐነሁ ወተዓላ የመጣ ትዕዛዝ ነበር። እርሳቸው ሂደው እንዳዎችን ልጅ ለትዳር ፈልጌ ምናምን እንደዚያ ብሎ አልነበረም። ነገር ግን ከአምላክ ዘንድ በመልአኩ ገብርኤል በጅብሪል ዐለይሂ ሰላም አማካኝነት የመጣ ትዕዛዝ ነው። መልአኩ ጅብሪል ዐለይሂ ሰላም ወደ ነቢያችን ሰለላሁ ዐለይሂ ወሰለም በህልማቸው ተገለጠላቸው እና ያኔ በጨርቅ ይዟል። በዚያ ላይ የእናታችን አይሻን ምስል ይዟል። ገለጠላቸው እና ፈቃለ ለሁ ያ ሙሐመድ ሀዚህ ዘውጀቱከ ፊ ዱንያ ወልአኺራ፣ ሙሐመድ ሆይ ይህች ሴት ለአንተ ሚስት እንድትሆን ተወስናለች በዱንያም በአኺራ ተብሎ ታዘዙ። ነቢያችን ሰለላሁ ዐለይሂ ወሰለም ከህልማቸው እንደተነሱ የነቢያቶች ህልም ራእይ ነው፣ ከአምላክ ዘንድ የሚመጣ ግልጠተ መለኮት እንጂ ሰይጣን በህልማቸው አይገለጥም፣ በእነርሱ አይመጣም። ከዛ ነቢያችን ሰለላሁ ዐለይሂ ወሰለም በቃ አምላክ አዞኛልና ነይ ብለው አስገድደው አልወሰዷትም። እንዳውም በሌላ ጊዜ መልአኩ ጅብሪል ዐለይሂ ሰላም አሁን ይሄን ህልም ደገመው ለሁለተኛ ጊዜ። ሙሐመድ ሆይ ይህች ሴት የአንተ ሚስት እንድትሆን ተወስናለች አላቸው። ከዚህ በኋላ ነው ነቢያችን ሰለላሁ ዐለይሂ ወሰለም ሄደው የትዳር ጥያቄ ያቀረቡላት። እንግዲህ የትዳር ጥያቄ የሚቀረብላት ህፃን ልጅ እንዳልሆነች ትረዳላችሁ። ራሷን ስለ ተክለ ሰውነቷ ተናግራለች። አቡ ዳውድ ላይ በተዘገበ ሰው በሆነ ሐዲስ እናታችን አይሻ ራሷ ስለ ተክለ ሰውነቷ ተናግራለች። እናቴ አለች ራሷ ስትናገር ከማግባቴ በፊት ሰውነትን የሚያፋፋ የሚያወፍር የሚያሰባ ምግብን ቀመማ ትመግበኝ ነበር። ይሄም ተሳካላት ለእናቴ፣ እኔም ሰባህ ወፈርኩኝ አለች። አንዲት ወጣት ሴት የምትደርስበት ተክለ ሰውነትም ላይ ደርሻለሁኝ አለች። ቃል በቃል ራሱ ቋጮቹ በቃ አለቀ። ሴት ልጅ የተክለ ሰውነቷ ከደረሰና ብቁ ከሆነች ብታገባ ችግሩ ምንድን ነው? ምንም ችግር የለም ማለት የ9 ዓመት ልጅ ነች፣ ህፃን ነች። እንዴት 9 ዓመት ልጅ ጋር እንዴት ህፃን አይደለችም? ራሷ ከተናገረችው በላይ እኛ አናውቅም። ራሷ ስትናገር ወጣት ነኝ ብላ ተናግራለች። አንዲት ወጣት ሴት የምትደርስበት ተክለ ሰውነት ላይ ደርሳለች። አሁን እዚህ ጋር እየጠየቀን ያለ ነው ስለ ዛሬ 9 ዓመት ሴት ሳይሆን የዛሬ 1446 ዓመት በፊት ስለነበረች ሴት ነው። ይገባኛል። ምን አለ መሰለሽ በእስልምና አስተምሮ አለ። እሱ ምንድነው? የሰው ልጅ ሲፈጠር ጊዜ አሁን እንዳለችው ቁመት አይደለም። አዳም ልክ እንደኛ ይመስልሻል? ቁመቱ አይደለም። አዳምን ነቢያችን ሰለላሁ ዐለይሂ ወሰለም ሲገልጹት ኸለቀ ላሁ አደም 60 ዚራዐን አሉ። አላህ አዳምን 60 ክንድ አድርጎ ነው የፈጠረው አሉ። 30 ሜትር ማለት ነው። ከዚያም ሰዎች ወንጀል በሰሩ ቁጥር ተክለ ሰውነታቸው እየደቀቀች እያነሰች ሄዳ መጥታለች እዚህ ድረስ። ስለዚህ የአዳም ጊዜ የነበረው ሰው እና የአሁኑ ሰው አይገናኙም ጭራሽ። የ30 ሜትር የሚሆን ሰው ዛሬ ቢመጣ ሚስት ያገኛል? ምድር ላይ አያገኝም። የአንድ 2 ሜትር ማትሞላ ሴት ለእርሱ ብቁ ልትሆን አትችልም በፍጹም። ይሻል በአዳም ጊዜ የነበረው ከኖህ ጊዜ ከነበረው ይበልጣል። የኖህ ጊዜው ደግሞ ከአብርሃም ጊዜ ከነበረው ይበልጣል። ከአብርሃም ከነበረ በሙሴ ጊዜ ያለው ከአብርሃም ያለ ይበልጣል። ልክ እንዲህ ሰውነታቸው እየደቀቀች መጣች። የዛሬ 1446 ዓመት ዘመን የነበረች ሴት እና የዛሬዋ ሴት እኩል አይደለችም። ይህን የምንለው ከኛ ከራሳችን ግምት ሳይሆን ራሷ የተናገረችውን እየነገርኳቸው ነው። ሐዲስ ላይ ወጣት እንደነበረች ደርሳለች። እሷ ተናግራለች። የወር አበባ የምታይበት እድሜ ላይ እንደሆነችም ገልጻለች። ትርሚዚ ላይ በተዘገበ ሐዲስ ራሷ ምን አለች? ኢዛ በለገት ልብንት 9 ሲኒን ፈሂየ እምረአ አለች። በዚህ ዘመን ሴት ልጅ 9 ዓመት ከሞላት እርሷ ለአቅመ ሔዋን የደረሰች ሴት ሁናለች። ኢምረአ ማለት ሰጊር ወይ ነው ከህፃንነት እድሜ ወጥታለች ማለት ነው። ገብቷቸዋል አይደለ? ራሷ ህፃን እንዳልሆነች ቃል በቃል ተናግራለች። ኢምረአ ደርሳለች፣ ለአቅመ ሔዋን የደረሰች ሴት ማለት ነው። ኢምረአ ማለት ሴት። አላህ ስብሐነሁ ወተዓላ ሚስት ለማለት ሲገልጽ ጊዜ ኢምረአ እያለ ነው የሚጠቀመው። ሴቶች እያለ ይገልጻቸዋል፣ ከህፃንነት ዓለም የወጡን ማለት ነው። እና ይህን ራሷ ተናግራለች። ሌላው እናታችን አይሻ ረዲየላሁ ዐንሃ ከዛሬዋ 9 ዓመት ሴት ጋር ለማወዳደር የፈለገ ሰው ማንነቷን ያንብብና ያወዳደር፣ ችግር የለውም። እናታችን አይሻ ከማንነቷ መካከል አንድ ልስጣቸውና አወዳድሩልኝ። ከዛሬዋ ዘመን ሴት 2020 ምናምን ሐዲሶችን በጭንቅላቷ ሸምድዳ ለትውልድ ቁጭ ብላ የምታስተምር ሴት ነበረች። እስኪ ቀርጿት እናንተ። የዛሬዋ 9 ዓመት ይሄን ማድረግ ትችላለች? አረ በፍጹም አታደርግም። ምናልባት ዕቃ ስትጫወት ህፃን ልጅ ልናገኝ እንችላለን። ገብቷቸዋል አይደለም? እናታችን አይሻ ግን 2000 ምናምን ሐዲስ ምን አይነት ሴት ነች? በጣም ትልቅ ሴት ነበረች። ሰሃቦች ኺላፍ በሚፈጠር ጊዜ በመካከላቸው ሃይማኖታዊ ጉዳይ ሲጋጩ እናታችን አይሻን ሄደን እንጠይቅ እያሉ ፈትዋ የሚጠይቋት ትልቅ አስተማሪ ሴት ነበረች።
ሐታ የጦር ሜዳ መርታለች። የ9 ዓመት ሴት ዛሬ ትመራለች እንዴ? አትመራም። ገብቷቸዋል። የጦር ሜዳ መርታለች እያልኳቸው ነው፣ ወታ ማለት ነው እንደዚህ። እና ስለዚህ ከተክለ ሰውነቷ አንጻር ነው ዋና የሚታየው እሱ ነው። ተክለ ሰውነቷ ደግሞ ደርሳለች። አረብ ሀገር የኖራችሁ ሰዎች ይህን ማየት ትችላላችሁ። ኢትዮጵያ ላይ ያለች የ10 ዓመት ልጅ እና የአረብ ሀገር ያለች 10 ዓመት ልጅ አካላቸው እኩል ነው ማለት የ10 ዓመት ልጅ ቤት ውስጥ የለም ማለት። አረብ ሀገር ያሉ ሰዎች ሴቶች እና ኢትዮጵያውያን ያሉ ሴቶች እድሜያቸው ተመጣጣኝ ቢሆንም ተክለ ሰውነታቸው የእነዚህኞቹ በጣም ትልቅ ነው። እና ያ ነው ከዚህ ከግምታዊ ነገር ሳይሆን እናታችን አይሻ ራሷ የተናገረችው ነው የሚገዛም። በዚያ ላይ ምን አይነት አደጋ ደርሶበታል ነው ጥያቄው። ምንም የደረሰበት ነገር የለም። ሰዎች እንደሚገምቱት እና እንደሚያስቡት እንደዚያ አይደለም። እና ተክለ ሰውነቷ እንደደረሰ ራሷ የተናገረችው እሱ ትልቅ ማስረጃ ነው የሚሆንን የእርሷን ማንነቷን ማንበብና ያንን መረዳት እንጂ ከዛሬዋ ጋር ማወዳደር አይደለም። እሺ ሌላ ጥያቄ አለሽ? ሌላ ጥያቄ እንኳ የለኝም። ደግሞ ቀስ እያልኩኝ እጠይቃለሁ ሲገባኝ። እንደ የምትነግረኝ ነገር ካለ ይጠቅማታል ብለህ የምታስበው ነገር ካለ ነገር። እኔ ለአንቺ ሊጠቅምሽ መጀመሪያ ነገርኩሽ ስለ ኢስላም የነቢያቶች ስለ ኢስላምማ ነገርከኝ እኮ። ስለዛ ሳይሆን በቃ ማለት እንዴት አድርጌ እዚህ ጋር እኮ ነግሬያለሁ አይደል እንዴ? ኢስላም ነኝ ብቻ ስላልክ ኢስላም አትሆንም። ለምን እዚህ ጋር እኔ ሃይማኖቱን አመንኩኝ ቢያንስ አላህ አንድ ጌታ ነው። ከዛ ደግሞ መሐመድ መላእክተኛ ነው ማለት ነው አይደለም? ከዛ መላእክተኛ ሲሆን ያንን ነገርከኝ ሰማሁ። ግን እዚህ ጋር እንዴት አድርጌ በደንብ ማወቅ እንዳለብኝ ምናምን እንድትነግረኝ። ሻሃዳ ያዥ እና እስልምናን ተቀበይ። የእስላማዊ ትምህርቶች የምትማሪበት ግሩፕ ደግሞ እናስገባሻለን። በየቀኑ ትምህርቶችን ትቀስሚያለሽ። የሰው ልጅ መጀመሪያ የሚያስፈልገው ምንድን ነው? ስለ ትክክለኛው ሃይማኖት ማወቅና ትክክለኛ አምላኩን የነብያትን አምላክ ማግኘቱ ነው። ከዚያ በኋላ ያምናል፣ ይመሰክራል ለዚህ ለአምላኩ። ከዚያ በመቀጠል አምላኩ ያዘዘውን ተግባር ይፈጽማል። ስለ ሶላት በመማር ሶላትን ለእርሱ ብቻ መስገድ፣ እንዲሁም ኢስላም የሚያዘውን ትእዛዛት በመማር ያንን ይፈጽማል። የሚከለክለውን ነገር በመማር ልክ እንዲሁ ይቆጠባል ማለት ነው። ይሄ ነው። እሺ ሻሃዳ ላስይዝሽ ዝግጁ ነሽ? በቪዲዮ ልጣ ወይስ ደስ እንዳለች? ችግር የለውም። ቤተሰቦች የሚያውቁሽ ከሆነ ችግር እንዳይፈጥሩብሽ ምናልባት እሱማ ለማወቅማ ፎቶ ስላላደ እንዴ በቃ በዚህ ሆንሽ የምለው ቃል አብረሽኝ የተከተልሽ በይ። ባይሆን ቀስ እያልክ እሺ፣ ችግር የለውም። አብሽሪ። አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ ተባረከ ረህማን። አላሁ አክበር። ከዚህ በኋላ ሙስሊም ሆነሻል። ለአላህ ምስጋና ይገባው። አሁን ያልሽው ቃል የሻሃዳ ቃል ወይም የምስክር ቃል ይባላል። ትርጉሙም አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። ለአላህ ምስጋና ይገባው። ከዚህ በኋላ ሙስሊም ሆነሻል። አንድ ሰው እስልምና ሲቀበል ጊዜ ከአላህ ዘንድ ምን ያገኛል? የመጀመሪያ የሚያገኘው ትሩፋቱ ምንድን ነው ከተባለ ያለፈ ኃጢአቱን አላህ ይሰርዝለታል። አላህ ይህም በቁርአን ላይ ሲናገር ምን ይላል? ቁል ሊለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ ወኢን የዑዱ ፈቀድ መረት ሱነት ልአወሊን ይላል። ሙሐመድ ሆይ ለእነዚያ ለካዱኝ ባሪያዎቼ እንዲበላቸው ካሉበት ክህደት ቢቆጠቡና ወደ እኔ ቢመለሱ ያለፈውን ኃጢአታቸውን ሁሉ ምርላቸዋለሁ ይላል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ?
አልኢስላም የጅቡ ማቀብለሁ አሉ። እስልምና ከእርሱ በፊት ያለን ኃጢአት ያሰርዛል አሉ። ሰውየው ሲሰልም ጊዜ ያለፈው ኃጢአት ሁሉ ይሰረዝለታል፣ ይቅር ይባላል። እና ይህን ይመስላል። ሻወር ትወስጃለሽ። ስለ ሶላት አሰጋገር ደግሞ በመማር እዚህ ላመንሽው እና ለመሰከርሽው ለአንድና ብቸኛ ለሆነ ለአምላክ ለአላህ ብቻ ትሰግጃለሽ ማለት ነው። የምትማሪበት ግሩፕ ኢንሻላህ እንድትገቢ አደርግሻለሁኝ። ዛህራ ካለሽ ጻፊ አንድ ጊዜ፣ ከሌለችን ችግር የለውም በውስጥ አገናኝሻለሁኝ። ስምሽ ማን ነበር ያልሽው? ብሌን። ብሌን። መቀየር ከፈለግሽ መቀየር ትችላለሽ፣ ካልፈለግሽ ችግር የለውም። ስም ላይ ያሽ ልቀይርልሽ ወይንስ ይጥራ? በዚሁ ደስ እንዳለክ። እሺ፣ ደስ የሚል ስም። እኔ በጣም ደስ የሚለኝ ስም ሀያት ይመችሻል? እሺ፣ በቃ ከዚህ በኋላ ስምሽ ሀያት ነው። በቃ የምትማሪበት ግሩፕ አገናኝሻለሁ። ማዳምን ስለ ውዱ አደራረግ፣ ስለ ሶላት አሰጋገድ ብትጠይቃት በደንብ ታሳይሻለች፣ ታስረዳሻለች። ካልሆነ ደግሞ ችግር የለውም በውስጥ አገናኝሻለች ከአንዲት ልጅ ጋር። እሺ እሺ። እንኳን ወደ ኢስላም መጣሽ። እሺ፣ ጥያቄ ያላችሁ ካላችሁ መቀጠል ትችላላችሁ። ሰላሙ አለይኩም። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ሰላም ነው? አልሐምዱሊላህ። እና ጥያቄ ነበረኝና ማለት ነው። እሺ፣ ጥያቄ ምንድን ነው? የምኖረው ሳውዲ አረቢያ ነው። ስራዬ ዶሮ ማረድ ነው። እሺ፣ ስንት ዶሮ? እና ማለት በቀን ቢያንስ እስከ 500 እስከ 400 ወላሂ ከምሬ ነው። እና ቢያንስ ቢስሚላህም አልልም። ቢስሚላህ ብለው አንዴ ከሸብኩ እንዳሉ ቢስሚላህ እላለሁ። ከዛም በኋላ ያው እየቆጠርኩ ስለሆነ የማድርገው ቤት ያለው አድርጎች በቃ መነሳት አለባቸው። ምን ትላላችሁ? እሺ፣ ቀጥልሽ ወንድማችን። እና ቢስሚላህ ለማለት የሐራም ይኖረዋን አይኖረው የሚለውን ለማወቅ ያክል ነበር። ቢስሚላህ ማለት አለብን ማለት ይኸው እንደ ኢትዮጵያ ወይም ከምድር ላይ አይደለም የሚታረዱት። ገብቶሃል? የቁም ነው የሚታረዱት። እዛ ላይ ደግሞ አረቡ ችግር የለውም ማለት ነው። እዛ ላይ የቆጠርኩ ስለሆነ ማርደው ውስጥ ነው የምታስገባቸው። በማሽን ነው የሚታረዱት? ላላ በእጄ ነው የምቆርጠው። ያው ግን የቁም ነው እኮ ቢሆንም ራሱ ቢስሚላህ በል። እያንዳንዱ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ስታርድ ጊዜ ቢስሚላህ በል ብለው አዘውናል። አንዳንድ በምታርድ ጊዜ ቢስሚላህ በል። ኦኬ፣ ከላስ የሆነው ጥያቄ ጀዛከላህ ኸይር። ሰላም አለይኩም። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ጥያቄ ነበረኝ ስለ ቁርአን። እሺ፣ አሁን አንድ ሰው ቁርአን ሀፍዞ እንትን የረሳ ምንድን ነው? እሺ፣ ጊዜ ሳይኖረው ቀርቶ ከሆነ ሰውየው ይሄ ዑዝር አለው፣ ምክንያት አለው። ጊዜ ያለው ሙራጃ የሚያደርግበት የተመቻቸለት ይሄ ትውት ያደረገ ሰው እስኪጠፋው ድረስ ይሄ ይጠየቅበታል እና ባላ እንትን በሉ